እሺ ሰላም ናችሁ ወይ? የዩቲዩብ ቤተሰቦች ያላችሁ በሰላም እና ጤናችሁ ብዝት ትበል። እኔ የህይወት ቅመም እባላለሁ። እንግዲህ የራሴን የሰየምኩት የህይወት ቅመም እባላለሁ እንዲላችኋለሁ። ለማንኛውም ቤቱ ሰብስክራይብ በማድረግ ጀምሩ ማለት ነው። አበረታቱን፣ ጎበዝ ጠንክሬ ስሪ የኔ እህታችን ጀግናችን በሉኝ በኮመንትም እንዲሁም ደግሞ ስለሌላ ሰዎች ጋር ማድርሱልኝ። አበረታቱን። የምር እናንተ በሰው ሀገር ያላችሁ ማዳም ቤት እየሰራችሁ ያላችሁ በተለይ አበረታቱን፣ እንተጋገስ፣ አብረን እንስራ። ሀገር ቤት ስንገባ እንቸገራለን። እዚህ ሰርተን የሄድነው በቂ አይደለም፣ ለኛ የሚያልቅ ነገር ነው። ቋሚ ደሞዝ እንዲኖር ማድረግ አለብን። ተጨማሪ ገቢ እንዲኖር ማድረግ አለብን። ምክንያቱም የሰው ልጅ እኛ እኮ እዚህ ስንሰራ ኢትዮጵያም ደግሞ ሌላ አላማ የምንሰራበት ነገር ይኖረናል። አንዳንዶቻችን መቼም ሁሉም ሰው ቀጥታ ወደ አካውንት አያስገባም እና ስለዚህ በኦንላይን ላይ መስራት ብትጀምሩ አገር ላይ ብትገቡ ራሱ እንትን አትሉም፣ አትቸገሩም። ገባችሁ? አትቸገሩም በጣም እንደውም ሀገር ቤት ስትገቡ በጣም ብዙ ነገር መስራት ትችሉበታላችሁ ማለት ነው። ዩቲዩብ እኔ በጣም ብዙ ነገር አስባለሁ፣ በጣም ብዙ ነገር እዚህ ሆኜ እንኳን ቢያንስ እንደፈለኩት መስራት ባልችል የሚፈልጓቸውን መስራት ባልችል በተለይ ኢትዮጵያ ገብቼ በጣም ብዙ ነገር መስራት ፈልጋለሁ። ዝም ብሎ የተከሰከሰ ነገር ዝም ብሎ ይሄ በጣም የሚያናድድ የሚያበሳጭ ይሄ ምንም ማስተማር ነገር ሳይሆን በጣም ቁም ነገር መስራት ፈልጋለሁ ኢትዮጵያን ገብቼ። ለዛም ደግሞ በአረብ ሀገር ላሉት እህቶቻችን ማለት ነው በጣም ብዙ ነገር እሰራላችኋለሁ ያን ማለት ነው ሀገር ቤት ስገባ። ስለዚህ ሳልገባ እዚህ ለምዩታው አልጀምርም ብዬ አሰብኩ። ገባችሁ? ማለት አሁን ሰብስክራይቡ ቤተሰብ ምናምን ከፈጠርኩ ወደ ኢትዮጵያ ሲሄድ እንትን አልልም። በነፃነት የሰራዎቹ ነገሮች ቪዲዮዎች ቀጥታ ወደ እነሱ ይደርስልኛል ማለት ነው። ብቻ ልግባ እንጂ ኢትዮጵያ ከገቡ በኋላ አረብ ሀገር ያላችሁ ብር የለኝም ገብቼ ምን እሰራለሁ ምናምን የሚባለው ነገር አትጨነቁም። በጣም ብዙ ነገር እየሰራው አሳያችኋለሁ በራሴ ላይ ማለት ነው። ስለዚህ በጣም ብዙ ነገር እሰራለሁ ገብቼ በጣም ብዙ ነገር በኦንላይን ላይ መስራት እችላለሁ። ይሄ ብቻ አይደለም እና ለእናንተ ማለት ነው እኔም ኖሬ ስላየው ብዙ ነገር አለ። ግን እዚህ ሆኜ ምንድነው ሀሳብን ማቅረብ እችላለሁ። በጣም ብዙ ሀሳብ አለኝ። እንደዚህ የሆነ እንድትጠነቀቁ በጣም ብዙ ነገር የራሴ የሆነ ሀሳብ ማቅረብ እፈልጋለሁ። ስለዚህ እንደዚህ ምን ሰራ እንደዚህ ምን ሆነ እኮ በጣም ብዙ ቻሌንጆቹን እንትን ብለናልና የትኛውም ሰው ከመሬት ተነስቶ እዚህ ያልደረሰን በጣም ብዙ ጠውረዶችን አሳልፈናል። ስለዚህ እናንተ ደግሞ ባላችሁበት ሆናችሁ ባላችሁ ሰዓት በኦንላይን ላይ ስራ ፈልጉና መስራትን ልመዱ። መስራት ዝም ብላችሁ ስልክ 24 ሰዓት ማውራት ባላችሁ ትርፍ ሰዓት እንደዚህ ዝም ብላችሁ ማውራት ዝም ብሎ ቲክቶክን ስክሮን እያደረጋችሁ ማየት ይሄ ለኛ አይጠቅመኝም። ምክንያቱም ሀገር ቤት ስንገባኛ ይሄ አይጠቅመንም። ምክንያቱም አይኖረንም። ነገ ማንቀጥልበት ማንዘልቅበት ነገር ለምን እንራመድበታለን? ገባችሁ? ዛሬ እኛ ህልሜ ምንድነው መኖር የምፈልገው? ወደፊት ምንድነው መሆን የምፈልገው? እድሜ ልክም ማዳም ቤት ነው መኖር የምፈልገው ወይስ እድሜ ልክን እዚህ ዝም ብዬ እየሰራው እየላኩ ምንድነው? ከዛ አገር ቤት ገብቼ ደግሞ የሰራሁትን የለኝምና ከዛ ተመልሼ እወጣለሁ ነው ወይ የሚለው? ከዚህ ሁሉ እዚህ ሆነን ማሰብ አለብን። ቆም ብለን ራሳችን መጠየቅ አለብን። ራሳችን ማማከር አለብን። ራስ ማማከር ማለት ከራስ ጋር መጠያየቅ። ምንድነው ፈልገው? ምንድነው ማድረግ ያለብኝ? ህልሜ ምንድነው? ምን ማረ የኔ ህልም ምንድነው? ህልሜንስ እንዴት ማሳካት እችላለሁ የሚለው ነገር ማለት ነው። ሰው ልጅ በጣም ብዙ ነገር ሀሳብ ያቀርብላችኋል። እንዲህ ነሽ፣ እንደዛ ነሽ፣ እንዲህ ነሽ፣ እንዲህ ብታረጊ፣ እንደዛ ብታረጊ አይ ዶንት ኬር። የሰው ነገር የሰው ነው። የራሴ ነገር አለኝ። ምንድነው መሆን የምፈልገው? ምንድነው አላማዬ? መስራት የምፈልገው በጣም ብዙ ነገር ሰው የሚፈልገው እናንተ የምትፈልጉትን ነው እንጂ ማድረግ ያለባችሁ ሰው ያላችሁ ነገር ማድረግ የለባችሁም። እኔ የራሴን ሀሳብ ነው ማቅረብላችሁ። እናንተም ደግሞ የራሳችሁ ሀሳብ አላችሁ፣ የራሳችሁ ፍላጎት አለ፣ የራሳችሁ መንገድ አለ፣ የራሳችሁ ህይወት መኖር የምትፈልጉበት መንገድ አለ። ስለዚህ እናንተ የትኛው ህይወት ነው የምትፈልጉት? የትኛው መንገድ ላይ ናችሁ? የትኛው ላይ ናችሁ እናንተ? ቤተሰብ እየረዳችሁ ነው ወይስ እህት ነው ወንድም ነው የተቸገረውን ነው ዝም ብላችሁ እየረዳችሁ ያላችሁት? ወይስ አላማ ያለ አላማ ነው እየተጓዛችሁ ያላችሁ? ወይስ አላማ አውጥታችሁ ነው እየተጓዛችሁ ያላችሁት? በአላማ ነው ወይ የተራመዳችሁ ያላችሁ? ወይ
ሰው ልጅ በነገራችን ላይ እኛ አረብ ሀገር ያለን ልጆች እህቶች ቤተሰብን በብዛት እንረዳለን። ግን የቤተሰብ እርዳታ እንደማያልቅ ማናችሁም እናውቃለን። ግን ስንረዳ እንዴት ነው የምንረዳው? እንደዚህ አርጌ እዚህ ጋር አቁማለሁ የሚል ነገር 100% እንትን በአላማ መራመድ አለብን። ገባችሁ? በአላማ ያኔ እንደዚህ አርጌ ይሄን አርጌ ይሄ ሲጨርስ ወደዚህ መጥቼ ከዛ እንደዛ አደርጋለሁ ብላችሁ ስታስቡ ፕሮሰስ ይኖራችኋል። ሆነ እቅድ ታወጣላችሁ። እቅድ ስታወጡ ደግሞ እቅድ ያወጣችሁ ማለት ነው ህይወታችሁን እያስተካከላችሁ ትሄዳላችሁ ማለት ነው። ያለ እቅድ ደግሞ የምትራመዱ ከሆነ ያም ቸጋኝ በቃ እኛ ደግሞ አንችልም እና እናዝናለን። አንዳንዶቻችን በጣም ልባችን ከንትን የተነሳ ሩሩ ከመሆን የተነሳ እንልካለን፣ ለዚህ እንልካለን። ከዛ ባዶ እጃችን እንቀራለን። አገር ቤት ገብተን የት ነሽ የሚባል የሚልሽ ሰው የለም። የት ነሽ ብትቸገር 10 ብር የሚሰጥሽ ሰው የለም። ሰው አይቼዋለሁ እኔ እና እህቶቼ እኛ በአረብ ሀገር ሆነን እዚህ እስካለን ድረስ ራሳችን ምንድን እኔ ማን ነኝ? በጣም አላ ብዙ ሰዎች በራሳቸው አይተማመኑ። በራስ ማይተማመኑ ሰዎች እንደምንድን ምን አይነት ሰዎች ነው ካላችሁን፣ ይሄ ውጋቸው የሚቀጥሉት ሜካፕ ኩል ምናቸው ሊፕስቲኩ ምኑ በራስ ያለመተማመን ነው። ይሄ ምንድነው? እኔ ቆንጆ አይደለሁ በቃ በራሳቸው አይተማመኑም። በሜካፕ ሊፕስቲክ ምናምን ሲያደርጉ ቆንጆ መሆናቸው ይታያቸዋል። አይ ዶንት ኬር። ይሄ አይደለም። ማንነታችን መውደድ አለብን መጀመሪያ። ማንነታችን እኔ ማንነቴን በጣም ወዷለሁ። እኔ ቆንጆ ነኝ። እኔ በጣም ጎበዝ ነኝ። አላማ አለኝ፣ እቅድ አለኝ፣ ትልቅ ደረጃ መድረስ እችላለሁ ብላችሁ በራሳችሁ ማበረታታት አለባችሁ። ሰው ልጅ አንድ ልጅ መጥቶ አንቺ ቆንጆ አይደለሽም በጣም አስቀያሚ ነሽ ብልሽ አይምሮሽ ውስጥ አድርገሽ እኔ እኮ ቆንጆ አይደለሁም በቃ እንደዚህ ማድረግ አልችልም እና ወይም ማግባት አልችልም ወይ ጓደኛ አይኖረኝም የሚል ሀሳብ በጭንቅላትሽ አትፍጥሪ። ኔቨር። በራስሽ መተማመንሽን ማወቅ አለብሽ። ገባሽ? አንድ ሰው ምንም ሳያደርግ በሚለብሰው እኔ በዩኒፎርም ለብሼ በጣም እኮራለሁ። ምክንያቱም የስራዬ ነው። ይሄን ልብስ ለብሼ ነው ሰርቼ ማመጣው ብር ነው። ገባሽ? ይሄን ልብስ ለብሼ ነው እኔ በዚህ ልብስ ይሄንን ዩኒፎርም ምንቅሰው። በጣም ብዙ ልጆች አላችሁ። የእስራኤል ልብስ አልንቀውም። በጣም እወዳለሁ፣ አከብረዋለሁ። ለምን? የእንጀራዬ ነው። ዛሬ እዚህ ሆኜ ያለሁበትን ዝቅ ብዬ ካልሰራው፣ ዛሬ ዝቅ ካላልኩ ነገ እንዴት ቀና ብዬ እሄዳለሁ? ዛሬ ያለሁበትን ካልወደድኩት ከናኩት እንዴት የወደፊት ህልሜ ቦታ መድረስ እችላለሁ? ነው ሰው ማረጋገጥ አላችሁ። ማወቅ አለባችሁ። ይሄንን ነው ማንነታችሁ ማወቅ አለባችሁ። ማንነታችሁ መውደድ አለባችሁ። ያላችሁበት ቦታ መውደድ አለባችሁ። ሰው እንዲህ ነች እኮ እንደዛ ነች እኮ እንዲህ ነች፣ ከዛ ሰው መራቅ ነው። ከህልማችሁ የሚስባችሁ ሰው መራቅ ነው። ከህይወታችሁ ማስወገድ ነው። ማይጠቅማችሁን ሰው ከህይወታችሁ ማውጣት ነው፣ መጥረግ ነው። በቃ አለቀ። ሰው እናንተ እንድታድጉ ራሳችሁን ትልቅ ደረጃ መድረስ የምትፈልጉ ከሆነ ወሳኝ ሰው መሆን አለባችሁ። ወሳኝ በራሳችሁ መተማመን ኮንፊደንስ መኖር አለበት። የራሳችሁ ኮንፊደንስ መኖር አለበት። ገባሽ? አንቺ በጣም ጠንካራ ሴት ነሽ፣ ጎበዝ ነሽ፣ ታታሪ ነሽ። ጎበዝ ባትሆኚ እዚህ አረብ ሀገር አትኖሪም። የመዳም ቤት አትሰሪም። በቀን 99ን ጸባያችሁን አችም የልጆቹን ስንት ነገር አለ። ጎበዝ ጀግና ነሽ። ገብቶሻል? ወታደር እኮ ወይን ተደባድቦ ወይን ስፖርቱን ሲናደድ ወይን ስፖርቱን ወይን አይጯል ይወጣለታል። ገብቶሻል? እኛ ግን እዚህ እንኳን እንጩ ብንል መጮህ አንችልም። መተንፈስ እንኳን አልችልም። ገባሽ? ባንነገራቸው እንጩ ብንል ራሱ እንደዚህ ታፍነን እንድንጮህ እንችላለን። ወደ ውስጥ እንጮዋለን። እንዲህ ወደ ውጭ ማውጣት አንችልም። ያለንበት ቦታ አይፈቅድም። ስለዛ ነው። ገባችሁ? እናንተ በጣም ጀግኖች ነን፣ እኛ በጣም ጀግኖች ነን። የህይወት ቅመም ነን እኛ ማለት ህይወት ያለ እድሜያችን የቀመመችን ማለት ነው። ያለ እድሜያችን በጣም ብዙ ነገር አስተውለን እንድንረዳ ትዕግስትን አስተምረኛለች። ህይወት ምን እንደሆነ ተምሬያለሁ። ሰው
የሰዎቹን ጸባይ በጣም ተምሬያለሁ፣ ተረድቻለሁ። ይሄ ምንድነው፣ እንዴት መኖር እንዳለብኝ፣ አላማዬ ምንድነው በጣም ብዙ ነገር ተምሬበታለሁ እኔ። እናንተስ? ስለዚህ በርቱ፣ ጠንክሩ ብላችኋለሁ። ያው ብታበረታቱም በጣም ደስ ይለኛል። ፎሎ አድርጉኝ፣ ሰብስክራይብ አድርጉኝ ማለት ነው እና ብታበረታቱም በጣም ምርጥ የሆነ እናንተን የሚያግዝ ገብቷችኋል። እኔ ያገዘኝን ነገር ወደ እናንተ አመጣላችኋለሁ ማለት ነው። ገባችሁ? እኔም የሰው ሀገር ነኝ፣ የሰው ቤት ውስጥ ነኝ። የሰው ቤት የሰው ሀገር ምን እንደሆነ እንረዳለን። አንዳንዶቹ እኮ በጣም 5 ደቂቃ መቀመጥ ማይችሉ። አረ አይቼዋለሁ ይሄንንም ነገር እና በጣም ብዙ ነገር አለ። የውጭውን ንፋስ አይቶ ማያውቁ ወጥቶ ማያውቁ በጣም ብዙ ልጆች አሉ። ስለዚህ ፈጣሪ ይመስገን ማለት ነው እንግዲህ እኛ ባለንበት። ሌሎቹ ደግሞ ተመችቷቸው ውጭ የሚሰሩት አሉ። ሁሉም የሰው ሀገር ያለ ሁሉም አንድ አይደለም። አንድ ነው ብለንም ማሰብም አንችልም። ገብቷቸዋል። ሁሉም አንድ አይደለም። ውስጥ የሚሰራ ቤት ውስጥ ቋሚ ኮንትራት የሚሰራ ራሱ ይለያያል። አንዱ ቢያንስ ተመችቷቸውለት ፈጣሪ ረድቶ ጥሩ ቦታ ያጋጥመዋል፣ ጥሩ ቦታ ማያጋጥመዋል። እንዲሁም ደግሞ ውጭ የሚሰሩት መች ነው የሚያዘው፣ መች ነው ምንድነው የሚሆነው በስጋት ውስጥ የሚኖሩት በጣም ሁሉም እኮ ቻሌንጁ የህይወት ቻሌንጆቻችን በጣም ይለያያል፣ አንድ አይደለንም። ስለዚህ በርቱ፣ ጠንክሩላችኋለሁ። ሰብስክራይብ ማድረጋችሁን እንዳትረሱኝ፣ አበረታቱኝ።